የቤተ ክርስቲያኒቱ ዕውቀት ከዕለት ወደ ዕለት እያሽቆለቆለ መጣ። በእውነት አሁን የደረስንበት የድንቁርና ልክ እኔ በዘመናት እንደርስበታለን ብዬ አስቤ አላውቅም። የኛ ድንቁርና ልክና መልክ እንደውም አንዳንድ ጊዜ ምን ይመስለኛል እኔ ፈረንጆቹ ወደፊት እኛ ወደ ኋላ ሩጫ የጀመሩ ይመስለኛል። እግዚአብሔር በጣም ከባድ ዜ ንስግድ ቀላል ዜማ እንዳትመስላችሁ። እግዚኦ ወንጌል ቀላል ዜማ ወንጌል ብሎ አሁን አንድ ሆነ ቦታ ነው እየቀድሳለ ብለው ወንጌል እንደው የወይፈንሽ ቦታ ስነሱ ገብቻ አልተማርኩም። እኔ በየሚዲያው ሂጄ በየመጽሐፍ ምርቃቱ ሂጄ እማወራው እኮ እምዬ ቤተ ክርስቲያን ጠምቃ ያስቀመጠችውን ቅኔ እኮ ነው የማውቀው። ሌላ እኮ ነገር የለንም። ነክ የሚባል ቀለም አለ። በጣም የሚገርመኝ ምን ለምሳሌ አንድ መልክና ዚቅ መገናኘት አለበት አይደለም? እኔ ታሉ መገናኘት አለበት። ዚቁ ከመልኩ ጋር መገናኘት አለበት። ይሄን ማቀላት አሁንኛ ተደግሶ ተዘጋጅቶ ከብሉይ ተለቅሞ ከአዲስ ተቀምሞ በዜማ ጣፍጦ ተቀሽሮ ጆሮ እንዲጣፍጥ አይምሮ እንዳይጎረብጥ ህሊናን እንዲያጠግብና እንዲያረካ ተደርጎ ስለተዘጋጀ ድካሙ አይገባም። አንድ ቅርብ ቀን አንድ ሰው ከአሜሪካ ዩኒቨርሲቲዎች የሚያስተምር አንድ ኢትዮጵያዊ ፕሮፌሰር በአንድ ጉዳይ ጥያቄ ሊጠይቅ ደውሎልኝ ነበር እና ስለ አሜሪካኖች እየነገረ ነበር። አሜሪካውያን አባቶቻቸው በጣም ጠንካራ ናቸዋል። ዛሬ አሜሪካ የዓለም ፖሊስ ናት። አሜሪካ በአሁኑ ጊዜ ማለት የአንድ ሀገር መንግስት ለመውደቁም ለመቆሙም የአሜሪካ ፈቃድ ያስፈልጋል። እግዚአብሔር ብቻ አይደለም። ወለዘፈቀደው መንግስቱ ያለው እግዚአብሔር ብቻ አይደለም። አሜሪካ ካልፈለገች መንግስታት ይወድቃሉ። አይተናል በዘመናችን። እኛ እንኳን በዚህ እድሜያችን ያነበብነውን አንብበነዋል። በዘመናችን ደርሶ ብዙ የአፍሪካ ሀገሮች አሜሪካ ጋር ተጣልተው መንግስታቸውን አጣው። ደርግ መንግስቱን ያጣው ህወሓቱ ወጥቶት ብቻ ነው። አሜሪካ ፊቱን ስራ ምዕራባውያኑ ፊት ስራ ዞሩበት ነው እና አሜሪካውያኑ የጥንታውያን አባቶቻቸው ጠንካራ ነበሩ አላቸው እና ፕሮፌሰሩ የነገረኝ ነው። በሌላ አንቀጽ ተነስቶ ነው አንድ ንግግር ቀንጭቦ ወስዶ አንድ ጽሑፍ ጽፌበታለሁና እንደው ፈቃድ ልጠይቅ ብሎ ነው። ትልቅ ሰው ናቸው፣ ይቅርታ ፕሮፌሰር ናቸውና ምን አሉ? አሜሪካውያን እንግዲህ ዘመናዊ ትምህርት የምትማሩ ሰዎች ታውቁታላችሁ። ናቹራል ሳይንስ እና ሶሻል ሳይንስ አለ። ናቹራል ሳይንስ እንደምታውቁት ነው፣ ይፈትናል። ፊዚክስ ነው፣ ኬሚስትሪ ነው፣ ባዮሎጂ በጣም ከባድ ነው። ማቴማቲክስ ነው። እንግዲህ ባለሙያዎቹ አቁጣኛ ሰው ሙያ ገብተን አንፈተፍት። ሶሻል ሳይንስ ደግሞ የሳይኮሎጂ ታሪኩ ምኑ ተቀጠራሞ እዛ ውስጥ አለ። አሁን በአለፉት 30 እና 40 ዓመታት አሜሪካውያን የገጠማቸው ፈተና ላይ ሰው ከሶሻል ሳይንስ ከናቹራል ሳይንስ ይልቅ ወደ ምን እያመዘኑ መጡ? ወደ ሶሻል ሳይንስ እያመዘኑ መጡ። ለስላሶቹ ሰነፎቹ አባቶቻቸው ሰርተውላቸው ሙተው እንጂ አሁን እንዳለው የአሜሪካ ወጣት ቢሆን አሜሪካ በልል ነው አትቀጥልም ነበር። አርቀው አስበው አሜሪካ እንደመጣው ከአትላንቲክ ባሻገር ነው። በሁለተኛው ዓለም ጦርነት የዓለም የጀርመን ሳይንቲስቶች ሌላው የምዕራቡ ዓለም ሳይንቲስቶች ማምለጫ መሸሸጊያ መደበቂያ ያደረጓት አሜሪካ ነው። እሷ ደግሞ ታውቅበታለች። ዳቦ እያበላች ጭንቅላታቸው ምጥጥ አድርጋ ወሰደችው። ቆጣቸው ምጥጥ አድርጋ እኛ ሀገር አሁን አይታችኋል። ከአዲስ አበባ ሄዳችሁ መቀሌ ስራ ለማግኘት ትግርኛ ማወቅ አለባችሁ። ኦሮሚያ ክልል ኦሮምኛ መናገር አለባችሁ። የሰው ዕውቀት በቋንቋው እየተመዘነ ድንቁርና ባህር ዳር ለመሄድ ነው ኦሮምኛ አማርኛ መናገር ፊዚክስ ለማስተማር ለምንድነው አማርኛ ማወቅ? ለምንድነው ትግርኛ ለምንድነው ኦሮምኛ የምናገር? ፋብሪካ ለመክፈት ለምንድነው ኦሮምኛ የምናገር? ለምንድነው አማርኛ የምናገር? ትግራይ እጅ ወርቅ ለማውጣት ጥበብ እንጂ የሚያስፈልገኝ ትግርኛ አይደለም። ባህር ዳር እጅ አባይ ዳር ላይ ሪዞርት ለመገንባት ብርና ጥበብ እንጂ የሚያስፈልገው አማርኛ በጥቅሻም ይገነባል። እና ሰውየው ሲነግረኝ ምን አለ? አሁን የመጡት አሜሪካውያን ሀሞታቸው እየፈሰሰ ወኔ እየከዳቸው ወደ ለስላሳው እዛው ላይ ምን ብሏ ሰውየው ሲነግሩኝ እኔ እንደ ሰው ቋንቋ እንዳላበላሽ ነው እንጂ ሶፍት ስኪል እና ሃርድ ስኪል የሚባላል አለ ሰው። እና አሁን ወደ ምኑ እየመጡ ነው? ወደ ለስላሳው ድካም ወደማይጠይቀው ወደሚበዛው። አሁን ልክ በቤተ ክርስቲያን ታውቃለህ፣ ብዙ ሰው ስብከት ላይ እየተረባረበ ነው። ምክንያቱም ስብከት አገባብ የለው፣ ትርጓሜ የለው፣ ጸናጽል የለው፣ ምልክቱ ተበላሽ አይባል። ጌታችን አብርሃም ከሀገር ውጣ ብሎ ተባለ። አብርሃም እንደወጣው ትወጣለህ። ምን ጥቅስ ያስፈልገዋል? አገባብ የለው፣
ፍርቄ ነው ቅኔ ቤት ያመጣቁት አሁን ሰሎሞን ቅኔ ያደረጉልን ማናቸው? መምህር መንግስቱ። አሁን ይሄን የመሰለ ቅኔ አሁን አንድ ሰባኪ አምጣ ብሎ 10 ዓመት ቆጥሮ ያገኙ የሚገርም ሰባኪ ለመሆን ዘማሪ ለመሆን በሁለገበት ደረጃ ማንም ሰባኪ መሆን ይችላል። እንደው አቀላጥፎ የሚያወራው ሰባኪ ሆነ ምን ችግር አለ? ቅኔ መምህር መጋቢ ሰይፈ ስላሴ ታውቃላችሁ? ኔታ ሃይማኖት ያውቋቸው በጣም የተከበሩ ባለሙያ ቁጥብ ክት ሰው ነበሩ። በጣም ነበር የምወዳቸው እኔ እና እሳቸው አንድ ጊዜ ምን አሉ? በቤተ ክርስቲያን መመዘኛ ያጣው ሙያ ቅኔ ነው። ማን ነው? ስብከት ነው። አሁን ቅኔ ቢሆን ከኔታ ያደል ከኔታ ክፍል ወይ ከኔታ መንክር ወይ ከኔታ መንክር ቢጭቆ ከበሌ ቦታ ይባላል። አሁን ስብከት አለ የት ነው የተማርከው ብትለው ወይ ከሚዲያ ሰምቼው ሊሆን ይችላል። እኔ ስብከት እውቀት ነው ብዬ አምኜም አላውቅም። እግዚአብሔር ይመስገን ወደፊት ነው አላም የሚገርመው ነው እስከዛራ ለሚቆጭ ወደፊት ነው አላም እና እሳቸው መጋቢ ብሎ መለኪያ ያጣ መመዘኛ ያጣ ዝማሬና መዝሙርና ስብከት በቤተክርስቲያን የመጨረሻው ትንሹ ስራ በቤተክርስቲያን ሰባኪ ነው። ቅዳሴ ለመቀደስ አሃዱ ማለት አለበት። አሃዱ ዘወትር ስለምንሰማው ነው እንጂ ቀላል ዜማ እንዳይመስላችሁ። አሃዱ በጣም ከባድ ዜማ ንስግድ ቀላል ዜማ እንዳትመስላችሁ። እግዚኦ ወንጌል ቀላል ዜማ እንዳይመስላችሁ። ወንጌል ብሎ አሁን አንድ ሆነ ቦታ ሰው እየቀድሳለ ብሎ ወንጌል እንደው የወይፈን ነው እና ፕሮፌሰሩ ሊነግረኝ የፈለገው ልንገራችሁ። ፕሮፌሰሩ ምን አለ? አሁን ያሉት አሜሪካውያን ከጠንካራው ትምህርት እየሸሹ ስለሄዱ ጠንካራውን ትምህርት ማን ወሰደው አለ? የደቡብ የእስያ ሀገሮች ቻይና፣ ህንድ፣ ኮሪያ እነዚህ እነ ታይዋን እነ ቪየትናም የሚባሉ ከዛ ደግሞ እንጥፍጣፊውን ደግሞ ትንሽ አፍሪካውያን የአፍሪካውያን ጭንቅላት እንደ ጎጃም ጠላ እንደተመረገ ነው። ምንም የኛ ድንቁርና ልክና መልክ እንደውም አንዳንድ ጊዜ ምን ይመስለኛል እኔ ፈረንጆቹ ወደፊት እኛ ወደ ኋላ ሩጫ የጀመሩ ይመስለኛል። እግዚአብሔር ይመስገን እኛ ወደ ድንቁርና እነሱ ወደ ልዕልና ሩጫ ማን ይደርሰው ብለን እኔ በእውነት አሁን የደረስንበት የድንቁርና ልክ እኔ በዘመናት እንደርስበታለን ብዬ አስቤ አላውቅም። በዚህ ልክ ሰው ገስግሶ ደንቆሮ ይሆናል። አሁን ክረምቱ እየመጣ ነው። ይገርማችኋል። ታውቃላችሁ የትግራይ ገበሬ፣ የጎጃም ገበሬ፣ የጎንደር ገበሬ የዓመት ቀን ለሚሸምትበት የሚሰራበት ሰዓት ጀግኖቹ መሳሪያው ለጉለው ምርጥ ዘር ለጠየቀ ገበሬ ፈንጅ እናቀብለዋል። ከዚህ የበለጠ ድንቁርና ምናል አሁን የቤተ ክርስቲያኒቱ እውቀት ከዕለት ወደ ዕለት እያሽቆለቆለ መጣ። ነደናው አላችሁ እና ሰውዬው ፕሮፌሰሩ ምርር ብሎ የነገር እውነትን እምላችሁ አሁን ኢትዮጵያውያን እስኪ እንደው እውነቱን ለመናገር ጣሊያን ዛሬ ቢመጣ እንመልሰዋለን። እሺ በ69 ዓመተ ምህረት ሶማሌ ኢትዮጵያ ወራ ነበር። የሚገርማችሁ ድሬዳዋ ልትገባ ነበር። ዛሬ እግዚአብሔር በኪነ ጥበቡ ለጥላቶቿ የቤት ስራ ሰጥቶ እየጠበቃት እንጂ እንደኛ ስንፍና፣ እንደኛ ሆዳምነት፣ እንደኛ ቸለልተኝነት፣ እንደኛ ኢትዮጵያውያን እኮ አሽቆልቁለን ከሀገር ፍቅር ወደ መንደር ፍቅር እንገባለን፣ ወደ ሰፈር ፍቅር እንገባለን። አሁን እኮ ወልቃይት ያንተ ነው አይደለም እኮ ነው ጠው የኢትዮጵያ ድንበር ይከበር እኮ አይደለም። ማነው ራያ ያንተ ነው አይደለም። ሰፈር ሰው እያሽቆለቆለ ሲመጣ ጭንቅላቱ እያረጀ እውቀቱ እያፈጀ እየጃጀ ሲመጣ እዚህ ነው የሚደርሰው። እና ሰውዬው የነገረኝ ምንድን ነው? አሜሪካውያን ዛሬ አባቶቻቸው ጥሩ ስራ ሰርተውላቸው ስለሞቱ ስላረፉ ጎበዞች ናቸው። ይገርማቸዋል። አሜሪካውያን ምንም ያጠፋ አሁን ጥቁሮችና ነጮች አሜሪካ ጠላቶች ናቸው ነበር በዱር። አሁን ያ ሁሉ ቀርቶ ዛሬ ነጮቹ ጥቁሮች አይደሉ ጎበዞች፣ ነጮቹ ልባሞች ስለሆኑ ዛሬ ማርቲን ሉተር የሚባለው ኤድሪኛል አንጅል ማለ ብሎ የተናገረው ሰውዬ ጥቁር ነው። ነጮቹ ግን ዛሬ የማርቲን ሉተር ኪንግ ነጮቹን አዋርዶ ለነጻነት የታገለው ሰውዬ ሞቷል። ዛሬ በሱ ስም ልደቱ ዓመታዊ በዓል ሐውልቱ ቆሞለታል። እኛ ዛሬ በጀግኖቻችን እንኳን መግባባት የተሳለ በአፄ ዮሐንስ እንኳን እንግባባ፣ በአፄ ምኒልክ እንኳን እንግባባ። በእነሱ በመሮ ቢያንስ እንደ 100% ሷ መመናል ነበር ይቀር እኔ አንዳንድ ጊዜ እንደሱ በምንም ነገር ሳይግባባ እንዴት ይቀር? ምንም አለ መግባባት እኮ በሁሉም ነገር መግባባት እርግማን ነው። ለሱ ልክ አይደለም፣ ጤነኝነት አለ።
ምንም አለመግባባት በግልባቸው እርግማንነቱን ለመናል እና እኔን የመሰለ ጥበብ ይህን የመሰለ ዕውቀት ቤተክርስቲያኒቱ ጠንካራውን መዋያዋል እነንታ ልዑል ቆልተው የቆሉበት ይባላል። የድጓም ቆሎ የቆሉበት ቁንጫና ተዋን ጨፍሮባቸው ውሻ ነክሷቸው በኮቸሮ አንጀታቸው ታጥፎ ያቆዩ ጥበብ ነው። ቀላል አይደል። እነ ለዓለም የደከሙበት ድካም እነ ማን ነው ወንድሜ ባለቀኔው እነ መንግስቱ የደከሙበት ድካም ቀላል ነገር አይደለም። እነ ይሄንን ቤተክርስቲያን የነ ያጣች በሄደሽ ቁጥር አሽቆልቆላ ባዶዋን ምትቀሩ ነው ለማለት ነቁን ተመልከቱ። ጎንደር ይባላል አንድ ስልክ ቤት የሚሰራ ኦፕሬተር ነው ወመምስ እና ኦፕሬተር ነክ መቼም ሊቃውንቱን ማደንቃቸው ነክ ማውጣት ይወዳሉ እና ምስባኩ ምን እንበለው አሏቸው አሉ ይላል ወፍጡነ ይረውጽ ነብዩ በለው ስልክ ቤት ነው የሚሰራው ሰው አስደዋይ ነው። ለጥንት ጊዜ ማስተዋል አልነበረ ምን ይባል ምስባኩ ሲባል ወፍጡነ ይረውጽ ነብዩ በለው አያችሁ ተናቃቸው አያችሁ ቆጣቸው እንደው ለሁሉም ያገኙለታል ነው የምላችሁ። እስቲ ግጻዊውን ተመልከቱ። እኛ ግጻዊ አሁን ተዘጋጅቶ ስላገኘ ነው እንጂ ወንድሞቼ እሱን እኛ አሁን አዘጋጅ ብትሉኝ 50 ዓመት ብር መዘጋጀኛለሁ ማን ያገኘው? ግን ዛሬ ለጻድቃን ለቅዱሳን ለእመቤታችን ለባለቤቱ ለሐዘኑ ለደስታው ለክርስትናው ለሰርጉ ለፍታቱ ከዳዊቱ የሚስማማውን ከወንጌል የሚስማማውን ከጳውሎስ የሚስማማውን አመተው እንደ ንብ ከየቅጠሉ ቀስመው ማር የሆነ ስርዓትና ዕውቀት ያቆዩልን አባቶች እኔ በእውነት እኔ ነፍሳቸውን ይማራል በረከታቸው ይድረስ። እንኳን የእነሱ ልጆች አደረገ። እኛ እኮ የት ቦታ ስነሱ ገብቻ አልተማርኩም። እኔ በየሚዲያው ሂጄ በየመጽሐፍ ምርቃቱ ሂጄ እማወራው እኮ እምዬ ቤተ ክርስቲያን ጠምቃ ያስቀመጠችውን ቅኔ እኮ ነው የማውቀው። ሌላ እኮ ነገር የለንም። ሌላ ምን ሀብት ንብረት አለመቱን ለመናል ያኮራል። እሰው ፊት ያቆመችን በእውነቱ ከሰው ፊት ያቆመችን መጋረጃ የሆነች ነውራችንን ድንቁርናችንን ሸፍና ክብርና ሞገስ የሆነችን ተዋሕዶ ቤተክርስቲያን አስተጋባአት ተነ ቅድስት ቤተ ሐዋርያት የተባለች ቤተክርስቲያን በእውነቱ ስሜት ውስጥ እንዳልገባ ይቀርታ። የቅድሙን ድጓ የት እናገኘዋለን? የቅድሙን ወረብ የት እናገኘዋለን? የቅድሙን ቅኔ የት እናገኘዋለን? ቀላል ነገር እንዳይመስላችሁ እና አሁን ያሰማችሁን ሕይወታችሁ ይባረክ፣ ኑሯችሁ ይባረክ። እነንታ ልዑል እነ ለዓለም ተስፋ እንዳትቆርጡ እናታችሁን እዋት። እውነቱን ለመናገር ዘበኞቹን እርሷቸው። ሌላው ሁሉ እናንተ ውጭ ቆማችሁ ውስጥ የቆሟሉ አደናግረው የገቡ ይገርማቸዋል። ይሁዳ 3 ዓመት ከ3 ወር እዛ ጉባኤ ቁጭ ብሎ እነ ኒቆዲሞስ እየተደበቁ ደርሶ ይመለሱ ነበር ማታ ማታ። ይሁዳ ግን እዛ መሽጎ ገንዘብ እያሰላ ስንት ብር ይደርሰኝ ይሆን እያለ ገንዘብ ቆጣሪ እዛ መሽጓል። ይሁዳ ማን ነው? አንድም ያልኩ እዛ ውስጥ አልገባም። እናንተ ሊቃውንት ናችሁ፣ ፈትፍቱት። ጤና ይስጣችሁ። የምታገለግሉት አምላክ ይድረስላችሁ።